ማገሚያ ቦታ ላይ እየደነሱ እየጨፈሩ እንዴት ወጣ ቪዲዮ ስንባባል ነበር ቅድም ቪዲዮ እንዴት ወጣ እንደዛስ መጨፈር ይቻላል እንዴ ሌሎች አይረበሹ መስመር ላይ ሄሎ ዳዊት ሄሎ ሶፊሽ እንዴት ነህ እግዚአብሔር ይመስገን ሁሉ መልካም የትኛው ሀዋውን አሁን ያለነው የካ ኮተቤ አጠቃላይ ሆስፒታል ነው እዛ በኮሮና ምክንያት ገብተን ያው ህክምና እየተከታተልን ነው ቪዲዮን ያየሁት ነበር የትኛው ነህ አንተ አልጋ ላይ ያሉት አለ ወጥተው የሚጨፍሩት እኔ ካም ቪዲዮ ዋኑ ነው ቪዲዮ ቀራጭ ነው አልጋ ላይ ነህ እንደዛ በለው አልጋ መሬት ይያልን ይከፈተና ምን አስባችሁ ነው ቪዲዮ የለቀቃችሁት አው መጀመሪያ ላይ ያው ይሄ ኮቪድ-19 በሽታ ከመጣ በኋላ በጣም ህብረተሰቡን ደንግጦ ነበር አጋጣሚ እኛም አጋጣሚ ሰፈራችን አካባቢ ያው ይሄ ነገር ተከሰተና አንድ ጓደኛችን ነበር ከሱ ጋር ንክኪ ነበረን አጋጣሚ ጀስት እሱ ተመርምሮ ያው ውጤቱን ሲያቅ አለበት ተባለ ከዛ የሱ ጓደኞች ነበርን አንድ 10 ልጆች አካባቢ ነው ጀስት ኃላፊነት በመውሰድ ያው ከመሰራው ስራ ተሰብም ምን ነገር ነበረ ሄደን ራሳችን ጳውሎስ ሆስፒታል ተመረመርን ማጋጣሚ ያው በነጋታው ነው የተደወለልን ጀስት በነጋታው ደውልን እኛም ውሰዱናልን ሄድን ያው ኃላፊነት መውሰድ ግዴታ ስለነበረ እዚህ ነገር ላይ ያው አንድ ሰው ብቻ አጥቅቶ የሚተበሽታ አይደለም በሽታው በአንተ የተነሳ ያው ብዙ ሰው አለ ቤተሰብ ጓደኛ የሥራ ባልደረባ አለና የሚተላለፍ ስለሆነ ያንን ኃላፊነት ወስደን እኛ ገባን እና ከሶስቱን የጤና ባለሙያዎችን ትንሽ የተካበደ ነገር ነበረ እና ቤተሰብ በጣም ደነገጠ ወደ 7 ልጆች ነን አንድ ላይ የሄድነው ጓደኛማቾች እና ቤተሰብ በጣም ተደናገጠ የሰፈር ሰው ተደናገጠ ብዙ ነገር ነበረ በሰዓቱ ከዛ እኛ ነን እንደውም እነሱን ተቆጥተን ምን ብለን ገባን መኪና ውስጥ ያው ወደ የካ ኮተቤ ህክምና ማዕከል አጠቃላይ ሆስፒታል መጣ የሚገርምህ ነገር ያለው ህክምና ክትትል ያለው የምግብ አቅርቦት ሁሉ ነገር በጣም ደስ የሚል ነው እኛን እየተንከባከቡን ነው እና እኛ ጋር ያለውን ስሜት እኛ የሚያረጉልን ነገር ቤተሰብና ጓደኛ በዛፋት አላወቀም ነበር ከተወሰድነው አቋያ ከሚሰማው ከማህበረሰቡ እንድምታ አቋያ በጣም ተጨንቀው ነበር ቤተሰብ ከሚለው በላይ ተጨንቀው ነበር እንቅልፍ ሁሉ እነሱ እስካለመተኛት ምን ያው የምታውቀው ነው ያለው ነገር እና በጣም ተጨንቀው ነበር ከሚለው በላይ ስልክ ይደወላል ይለቀሳል እዚህ ሊጠይቁንም ከሩቅ ይመጣሉ በቃ እያለቀሱ ነው የሚሄዱት እና በበጎ የተያዝናል መሰላቸው ነበር እነሱ ከዛ ያን ነገር ለማስቀረት ቅዳሜ ዕለት ነው አጋጣሚ ተጨንቀናልኛም የሚገርምህ ነገር በጣም ተጨንቀናል ያው ህክምናውን እየተከታተልን ነው ያለ ነው በቃ ለምን ቤተሰባችንን እና አካባቢያችንን ሰው እኛ ያለነው አውቶቡስ ተራ አካባቢ ነው እና ለምን ሰው ሊያቀልን ይገባል ያለውን ነገር ማጽናናት አለብን አው መንግስት እየሰራ ያለው ነገር በጣም መልካም ነገር ነው ግን በአንዳንድ ሰዎች ምክንያት ብዙ ነገር ነው እየተወራ ያለው የሚጠበቁት በፌደራል ነው ግሉኮስ ተሰክቶልን የተኛን አይነት ነገር የለም የሚወራው ውጪ ላይ እና እየደወሉ ይነግሩናል ጓደኛ እንዴት ነው የሚበላ እንኳን ታገኛላችሁ ይሉናል የሚገርም ነገር ይገርማል እንክብካቤው ይገርማል የሐኪሞቹ ክትትል በዚህ አጋጣሚ እንድታመሰግንን የሚፈልገው ሐኪሞቹ ነርሶቹ ጽዳቶቹ በጣም መልካም ሰዎች ናቸው በጣም ህይወታቸውን ዋጋ ከፍለው ነው ይሄን ነገር እየሰሩ ያሉት እውነቴን ነው የምልህ አደጋ ላይ ራሳቸውን እያጋለጡ በጣም ነው የሚንከባከቡን የምግብ አቅርቦት እንደ ፈለክ ነው ውሃ አለ ምን አለ ስፖርት መስሪያ ቦታዎች አሉ ክፍሎቻችን ራሱ ብታይ 5 ሰውና 6 ሰው በጣም ሰፋፊ ክፍሎች ናቸው በቃ ርቀትን ጠብቀ አይታው ቪዲዮ ላይም ካያችሁት ያው ሰፊ ነው ክፍሎች ያው ምን ያህል ቀን ሆናችሁ አሁን ከገባችሁ አሁን ከገባንኛ 10ኛ ቀናችን ነው
እና ለቤተሰብ ያንን ቪዲዮ ደህና ነን አይዟችሁ ብላችሁ ቀርጻችሁ አይዟችሁ አይነት ነው እንጂ ቪዲዮ ላይ እንደምታየው ደስተኞች አይደለንም እኛ። ቪዲዮ ላይ ያደረግነው እኔ እናቴ አጠገብ ያሉት ልጆች እናትና አባቶቻቸው እንዳይጨነቁ ደስ የሚል ነገር አለ አይዟችሁ ለማለት የለቀቅነው እንጂ ደስተኛ አይደለንም እኛ። አሁን ያለንበትን ስሜት እኛ ነን የምናውቀው። ምን አይነት ስሜት? ለምሳሌ ጤናችሁ እንዴት ነው? በነገር ጤናችን በጣም መልካም ነው፣ በጣም መልካም ነው። ደስተኛ የሆናችሁት በምንድን ነው? ውጪ ያለው ነገር የለም። ውጪ ያለው ነገር የሰው አስተሳሰብ ጅስት አንተም ደግሞ ያው ከበሽታ መቼ ነው ማገግ የሚድን በሽታ ነው። እግዚአብሔር እንደው የተመሰገነ ይሁን። እውነት እንደው ኢትዮጵያን መራርቶላታል እግዚአብሔር እና ይሄን ያህል የከፋ ነገር አይደለም። የሚድን በሽታ ነው። ግን ያው ትንሽ የሚሰማ ስሜት አለ። ከኔም ጋር ያሉት ልጆች እንዳያቸው በእድሜ ያነሱ ያሉ ልጆች ናቸው። ያው አንዳንዴ ኃላፊነትን መሸከም ይከብድህ አይደለ? ትንሽ እንደው ያው ይገባል ብቻ እና ከዛ በኋላ ያገኛችሁት አስተያየት እናንተ ካሰባችሁት ውጪ ሆነ ይመስለኛል። በጣም እኛ ካሰብነው ዓላማ ውጪ ማለት ነው። ያንን ነገር የሚገርም ለሰፈር ልጆች ነበር የላክ ነው። አንድ የምንጠቀም የሰፈር አካባቢ አውቶቡስ ተራ አካባቢ አብሮ አደግ ማህበር አለና እዛ ግሩፕ ላይ ነበር የለቀቅ ነው። ያው ለጓደኞቻችን ማለት ለጓደኞች ለቀቅና በቃ እንደውም ለቤተሰብም አላክ ነው ያንን ቪዲዮ ጀስት ይበዛል በሚል ሐሳቤ ማለት ነው። አይታወቅም አየኸው ምናምን ብሎ ያው እንትን ሊል ይችላልና ለነሱ ልከንላቸው ጀስት እነሱ ቤተሰብና አሳዩ። በዛ መሃል ግን ኃላፊነት ማን እንደሆነም ያው ለነገሩ መደረሱ አይቀርም። ኃላፊነት የማይሰማው ሰው ያን ቪዲዮ አውጣው። እሺ ለእኛ ያንን ቪዲዮ የላክነው ለቤተሰብ ነው እንጂ እንደዚህ አይቶ አሁን ብዙ ኮሜንቶችን ምናምን አየን። አጋጣሚ እዚህ ሆነን በጣም የሚከብዱ ኮሜንቶችን አየን። እንትን ስለ ማህበረሰቡን ለማዘናጋት አልነበረም እኛ ይሄንን ቪዲዮ ገብቷል የለቀቅነው። አሁን ሰው እንደዛ እያሰበ መጣ ሚዲያ ላይ። ሁለት አስተያየት ነው ዴቭ። አንደኛው ይሄ አንቀበል እንዳልኩ አይነት ነገር አንድ ኳራንቲን ወይ በመጠርጠር ሲያዙ ራስን እስከ ማጥፋት ለደረሱ ሰዎች ከተገባ በኋላም በእንደዚህ አይነት ነገር ከጭንቀት ራስን አርቆ ከቫይረሱ ጋር ምልክት ማለት ይቻላል የሚሉ ሰዎች አሉ። ራስን ለማስጨነቅ የሚለው ነገር አይተንበታል የሚሉም እንዳሉ በዚህ አጋጣሚ እንዳትረሳ ብዬ ነው። አዎ ልክ ነው። እሱ ጎኑም አለ። ግን ትንሽ ደግሞ አንዳንድ አሉታዊ መልሶችን ስናይኛም ደነገጥን። እንዲገባ አልነበረም እኛ ፍላጎታችን። እኛ ለቤተሰብ ነው ለሚያለቅሱ እናት አባቶቻችን ለሰፈር ለሚጸልዩልን ሰዎች ነው የላክ ነው። ጀስት በቃ ያለውን ነገር ወቁት እንደዚህ ነው። እና የሚገርም ደግሞ ድረገጹ ላይ ሲለቀቅ የሆስፒታሉን ስም አድርገው ኃላፊነት የጎደለው ነገር የለም። ያንን እና እንደ ቸልተኝነት ምን እንዳይታይ ብለን ነው እኛ ሆስፒታሉ እንዳልኩ ቅድም ነው በጣም ነው የሚንከባከበን። የሚገርሙ ሰራተኞች ነው ያሉት፣ የሚገርሙ የጤና ባለሙያዎች ነው ያሉት እና በቀዳሚ እነሱን ማመስግንልኝ በጣም ማለት ነው። የካ ኮተቤ አጠቃላይ ሆስፒታል እና ሴፍሽ የተደረገው ነገር ያ ነው። እኛ የላክነው ለቤተሰባችን ብቻ ነበረ። ቤተሰቦቻችን ጓደኞቻችን አይተው እንዳይጨነቁ እንጂ እንደዚህ ማህበራዊ ገጽ ላይ እንዲሳፋም አይደለም። ግን ብለን አይደለም ያደረግነው እና ያደረጋቸው አሁን የሚጨፍሩት ልጆች ትንሽ ተሰማቸው የጨፈሩት ልጆች። አዎ በጣም አየን። አንዳንድ እነዚህ ሜም የተሰሩ ምናምኖችንም አየንና እንዴ ሰው እንዴት እንደዚህ ሊያስብ ቻለ? የለም ብዙ የሚያስቁ ሜሞች አሉ ካየኸው በጣም ትስቃለህ እኮ እየሳቅ ግን እንትን ትለዋለህ። ዓላማውን እንዳይስት ነው። እኛ እዚህ ለጨፈራችን እኛ እዚህ ትንሽ ዘና ማለታችን ለተወሰኑ ሰዎች መልእክት ለማስተላለፍ እንጂ እንደዚህ አገራዊ እንዲሆን አልነበረም። ልክ ይሄ መጓጓት ማለት እዛ ምግቡ መጠጡ ጥሩ ነው፣ ተገብቶ ደስታ ነው። ስለዚህ አይነት ነገር ምንኖችን ይቻላል ብዙ ነገር እና ለየት ያለ ምን እንደው ተመርምሮ እንዴ ቫይረሱ የለብን እንዳትሉኝ ብቻ ምን ነገር ነው ይቻላል ነው ወደ ሌላ አቅጣጫ ሄደ ነገር አይቻለሁ። አዎ እናንተ አሁን ስትነግረኝ የገባይ ለቤተሰብ ደህንነታችንን ለመግለጽ ያህል ነው አዎ እንጂ ጀስተኛ ኃላፊነት ጎሎን አይደለም ያንን ነገር ያደረግነው። አሁን ጊዜያችሁን ለምን ታሳልፋላችሁ?
አሁን የሚገርም ጓደኞቻችን መጽሐፍ አምጥተውልናል። ያው መጽሐፍም ብዙ መጽሐፍ መጣለ ከመጽሐፍ እያነበብን ጀስት መዝሙርም ሙዚቃ የሚያዳምጡ ሙዚቃ እያዳመጠ ስፖርት ነው። ብዙ ጊዜያችንን በስፖርት ነው የምናሳልፈው። ስሜቱ እንዴት ነው ማለት መጀመሪያ ከገባችሁበት አሁን የማገገም አይነት ነገር ስሜቱን እስቲ ገለጽልን። በጣም መልካም ነው ያለው ነገር። ቅድምም እንዳልኩሽ እግዚአብሔር እንደ ወረርቶናልኛል። ሌላውን ዓለም ላይ እንደምንሰማው በጣም እንትን እያለን አይደለምና እግዚአብሔር የተመሰገነ ይሁን። መጀመሪያ የነበሩ ነገሮች ነበሩ። ከዛ በኋላ ባለው ነገር ሐኪሞቹም ይከታተሉናል። ያው ቀን ጠዋትና ማታ ላይ ክትትል ያደርጉልናል ሐኪሞቻችን እና ያው የሆነ ነገር ካለ እኛም እንነግራቸዋለን። መድኃኒት ምን በሰዓቱ ነው የሚያመጡልን። በጣም የተጣጣፈ ስራ ነው እነሱ የሚሰሩት። አሁን እግዚአብሔር የተመሰገነ ይሁን። በጣም መልካም እንትን ላይ ነው ያለነው። ትንሽ ያቺ ነገር አጨናነቀችን እንጂ አይ ምንም ብዙ ያን ያህል አይበሉ። እንደውም ስታዩ ዳንሱ ጨዋታው ምናምን ይሄ ነገር ይለፍና ትዝታም ይሁን ነው። ልክ ነው ሴፍሽ ልክ ነው። እና በተለይ ፓንት አድርገው የደነሱት ሁለት ልጆች የሚገርም ይሄ ቀን ይለፍና ለፊልም ስራ ይፈልጋሉ። በቃ እናዘጋጃቸዋለን። የሚገርም ሊተኙ ብለው ነበር። ሊተኙ እኮ ካየኸው ከመጀመሪያው እንትኑ ሊተኙ ብለው አጋጣሚ ነው። ከዛ ኧረ ቆይ እቺ ነገር እስቲ እንጠቀምባት። ያው ቤተሰብ እንትን ያለ ስለሆነ በቃ ጀስት እንትን እንበልብለን ተወያይተን ነው እንጂ ወደ አልጋቸው ሄዱ ልጆች ነበር። ካየህ አልጋቸው ላይም የነበሩ ልጆች አሉ። አዎ አልጋ ይዘዋል። ዋው እና በዛ ነው እንጂ ሁሌ እንደዚህ የምናሳልፈው ነገር አይደለም። እንግዲህ የተፈጠረው ነገር ምንድነው? ከወጣን በኋላ የተለያየ ሀሳብ ስለተንጸባረቀበት እንዴት ነው እናንተ ስሜት ምን ይመስላል ብለን ደወልንላችሁ። እንዲህ የተደዋወልን አይዞን እንባባላለን። እግዚአብሔር ጨርሶ ይማራችሁ ብለናል። አሜን አሜን። ሰፊሽ እኛም እናመሰግናለን። ያው ህዝቡ እንዲረዳልን የምንፈልገውም ይሄንን ነገር ነበር። የሚገርም በጣም ተጨንቀን ነበረ እና ያንን ያደረግነው ህዝቡን ለማዘናጋት አይደለም። ይሄ ይታወቅልን። እኛ ለቤተሰቦቻችን ነው ያችን ነገር ያደረግነው። ግን ኃላፊነት የማይሰማቸው ሰዎች ያው ይሄ ሚዲያውን የምናውቀው ነው እንትኑ ማህበራዊ ገጹን የምናውቀው ነውና ያ ነገር አጋጣሚ ተሳስቶ እነሱ እጅ ገባና ያው እቺን ነገር አደረጉብን እንጂ አይዟችሁ ምንም የከፋ ነገር ምንም ያን ያህል የሚጸጽት ነገር አልተደረገም። አይዟችሁ። ይሄ ደግሞ የሚገባው ብዙ ህዝብ አለ። ልክ ነው ሰውፍሽ ልክ ነው። ከዛ በኋላ ቤተሰብ ተጽናንቷል። እውነቴን ነው የምልህ። ከዚህ ቪዲዮ በኋላ እንደ ልጆቻችን ሰላም ናቸው ብሏል። እውነት ነው። ትናንትና የሚገርም የሰፈሩ ሰው ነው ጠቅላላ ግልብጥ ብሎ የመጣው ሰፈር እዚህ የካ ኮተቤ ሆስፒታል በጣም በቃ ሰላም ሆነው የለም ከበፊቱ ከነበራቸው ፊት የሆነ ደስ የሚል የፈካ ነገር ያየነውና እኛን ጠቅሞናል። ያው ያ ነገር ገብቷል። እዚህ ስትሆን ብቻህን ያው እንደውም እኛ ትንሽ 1-4-5 ሆነን እንጂ ብቻውን አሁን ያለው ሰው ምን ይከፋዋል እና ውጭ ያለውንም ነገር ያስባል፣ እዚህ በሽታውን ያስባል፣ ቤተሰብን ያስባል፣ ትንሽ ይሰማዋልና እኛ ደግሞ እቺ ነገር ስትጨመርብን ትንሽ እንትናልን ተሰማንና ነው። ለዛ ነው አላማውን ግቡን ከመታ አላማውን ከመታ ሌላው ነገር ምንም አይቸግርም። አይዞህ። እሺ ሰውኩሽ መልካም እንመኛለን። ባባይቻው አሜን። መልካም ቀን። እሺ በያላችሁበት ጥሩ ጊዜ